ይህ የዳዊትና የጎልያድ ታሪክ ነው። ፍልስጤማውያን እስራኤላውያንን ሲያጠቁ በነበረበት ጊዜ የነበረ ታሪክ ነው። በየማለዳው ጎልያድ የሚባል አንድ ግዙፍ ፍልስጤማዊ ሁሉንም ሰው ያስፈራራ ነበር። ከኔ ጋር የሚዋጋ ብርቱና ደፋር አለ? እስቲ ወንድ ይሆናል? ጎልያድ በጣም ግዙፍ ሰው ነበር። ከአብዛኛዎቹ ሰዎች ይልቅ ትልቅና ረጅም ከመሆኑም በላይ ቁጡና ፊቱ የማይፈታ ሰው ነበር። ከባድ የጦር ትጥቅ ያደርግና ሰይፍ፣ ጦርና ትልቅ ጋሻ ይሸከም ነበር። እስራኤላውያን ማንም ሰው ሊቃወሙ አይችልም ብለው ያምኑ ነበር። ስለዚህም እሱን ለመቃወም ድፍረት ያሳየ ሰው ማንም አልነበረም። ዳዊት ወጣት እረኛ ነበር። በጣም ታማኝ ነበር። ከሁሉም በላይ በፈጣሪው ያምን ነበር። ወንድሞቹ በእስራኤል ሰራዊት ውስጥ ወታደሮች ነበሩ። አንድ ቀን ዳዊት ምግብ ሊወስድላቸው ወንድሞቹ ሊጠይቃቸው ሄደ። ጎልያድ የትግሉን ፈተና ሊያበስር በወጣበት ወቅት ደረሰ። ዳዊትም ይህንን ሲያይ በጣም ደነገጠ። ለምን እስራኤልን ማንም አይከላከልም? ሁሉንም ወታደሮች ጠየቀ። ይህም ወንድሞቹን አስቆጣ። የማይገባህን ነገር አትናገር፣ ወደ ቤት ሂድና በጎቹን ጠብቅ አሉ ወንድሞቹ በቁጣ። ዳዊት ግን እግዚአብሔር እስራኤልን እንደሚከላከል ያውቅ ነበር። ንጉሥ ሳኦል የዳዊትን ንግግር ሰምቶ ስለነበር ዳዊትን ለማየት ጠየቀ። ዳዊትና ሳኦል በተገናኙ ጊዜ ጎልያድን እንደማይፈራና በአንድ ወቅት በጎቹን ለመጠበቅ ሲል አንበሳና ጅብ መግደሉን ነገረው። አምላኬ ሁሌም ይጠብቀኛል፣ አሁንም እንደሚጠብቀኝ በደንብ አውቃለሁ። ዳዊት በሙሉ እምነቱ ለንጉሱ ነገረው። ሳኦል የዳዊትን እምነትና ድፍረት በማየቱ ተደስቶ ነበር። ለዳዊት ከጎልያድ ጋር እንዲዋጋ ንጉሱ የራሱን የጦር ትጥቅ ሰጠው። ዳዊትም ለመልበስ ሞክሮ ነበር፣ ነገር ግን ሊበቃው አልቻለም። ዳዊትም የጦር ትጥቁን አውልቆ ያለምንም ትጥቅ ሊዋጋ ወሰነ። ዳዊት ወደ ጎልያድ ሲሄድ 5 ለስላሳ ድንጋዮችን አንስቶ በከረጢት ውስጥ ሰበሰበ። ቦርሳውንና የእረኛውን በትር ወሰደ። እናም ታላቁን ፈተና ለመጋፈጥ ሄደ። ጎልያድም ዳዊትን ባየው ጊዜ በጣም ሳቀ። በእኔ ላይ እረኛ? በፍጹም እድል አልሰጥህም። ጎልያድ በተቃዋሚው ላይ የጮኸ ተሳለቀበት። ይህ ግን የዳዊትን ሐሳብ አላስቀየረም። አምላኬ እንደሚጠብቀኝና አንተን ለማሸነፍ ብርታት እንደሚሰጠኝ አምናለሁ። ዳዊት መልሶ ጮኸ። የአምላክን ታላቅነት ለማሳየት ጎልያድን ለመምታት ቆርጦ ነበር። ጦርነቱ በተጀመረ ጊዜ ዳዊት ወደ ጎልያድ ሮጠ። ወንጭፉን ተጠቅሞ ከድንጋዩ አንዱን በፍጥነት ወደ ጎልያድ ወረወረ። ድንጋዩ ጎልያድን በግንባሩ መታው። ግዙፉ ሰው ወዲያው መሬት ላይ ወደቀ። የግዙፉን የጎልያድን ሞት ሲሰሙ ፍልስጤማውያን በሙሉ ደነገጡ። በፍርሃት ተሞልተው ከእስራኤል ሸሹ። እስራኤላውያን በጦርነቱ አሸንፈው ወደ ደህንነታቸው ተመለሱ። ዳዊት በእግዚአብሔር ታመነ፣ እግዚአብሔርም እስራኤልን ጠበቀ። ይህ የዳዊትና የጎልያድ ታሪክ ነው።